ሁለቱ አንድ ሆነዋል እንዴ? ትላንትና እኔ ሲስተር ምን እንዳሰበች አላውቅም፣ አጣምራልኛለች፣ አስታርቃቸዋለችና እያየሁ ነበር። ስለዚህ ጋይስ አሁን ሲመጡ ፍቅር በጥሞና ነው የምናወራቸው። እሺ በጥሞና በተረጋጋ መንፈስ እሞክራለሁ አይደለም እሞክራለሁ። የምሬን ነው። እውነት አልገባልህም እንዴ? ለምን እሞክራለሁ እንዴ? ለመታወቅ አንቺ መሆንሽን እንኳን ያውቁም። ሌላ ሴት ነው እየጠበቁ ያሉትና አይ ከዋሰ ደግሞ ጭራሽ እኔ እንደው ስለማያውቁ ደግሞ ማለት ነው እኔ ሲያዩ የሆነ የሚናገሩት ንግግር አለና ምን አይነት ስሜት ይሰማቸዋል ነው? ምን አይነት ስሜት የሚሰማቸው ይመስልሻል ልክ ሲመጡ? አንደኛ የድንጋጤ፣ ሁለተኛ ግራ የመጋባት፣ ሶስተኛ ደግሞ ይሄ ዝም ብሎ አፋቸው ላይ የመጣውን ነገር ይናገራል። ስለዚህ አንቺ ደግሞ ለነዚህ ነገሮች መልስ ማዘጋጀት መቻል አለብሽ ማለት ነው። ስለዚህ እንደዛ ሲሆን ደግሞ ይሄ እንዴት ነው ማይሆንም መመላለስ ሳይሆን በቃ በጥሩ መንፈስ እናወራቸዋለን። ላንተ ብዬ ይሁን ግን ፍቅር በጣም ትቸኩያለሽ። ያንን ደግሞ ያየሁት ባለፈው በስልክ ከወራሁሽ በኋላ እንዴ ካልሄድኩባቸው ያልሽ ፍቅር ማለት ነው አይደለም። እልህ ይዘኛል እኮ ነው። እኔ ቶሎ ተናዳጅ ነኝ፣ ቶሎ መገነፍል ሰው ነኝና የሆነ በተናደድኩ ሰዓት ደግሞ ያሰብኩትን ነገር ወደ ማድረግ ነው እንጂ ማንንም አልሰማም። ባይዘው አዎ። ግን ደግሞ የሰው ልጅን እኮ አሁንም እኮ ቃል አልገባልህም ብለህ የሆነ ነገር ካሉ ራሴን የምቆጣጠርበት ኃይል የለኝም። የምን ኧረ ፍቅር እንዴ ኃይለኛ ባህሪሽ አልተውሽም እንዴ? ያኔ ትምህርት ቤት ከልጆች ጋር ተደባድበሽ እየመጣሽ ነው ካልፈነከትኩት ከወንድ ጋር ትጣላ ነበር ባይዘው እንዴ? ከወንድ ጋር ትጣላና ምናምን ፈንክታ ምናምን ነበር የምትመጣውና እነዛን ጊዜያቶች ነው እያስታወስሽ ያለሽ። ስለዚህ እንጠብቃቸዋለን። ተለያይተውም ሊመጡ ይችላሉ፣ አብረውም ሊመጡ ይችላሉ። አይ ስለታረቀ አንድ ላይ ሊመጡ ይችላል። ማሰብ አይከብድም ይችላል። ግን ብቻ ሁለታቸውንም ቀጠሪያቸዋለሁ። የቀጠርኳቸውም አንተ ደውለህ አላመኑኝም። አዎ አላመኑኝም ነው እንጂ አንቺም መጥቶ ልጅቷን ማየት እንፈልጋለን አሉ ሁለቱም። ኦኬ እሱ ያልኳቸው ለምን አላመኑኝም? እኔ አሁን ላይ ራሴን ላይፍ ጀምሬያለሁ፣ አዲስ ህይወት ጀምሬያለሁ ምናምን ስላቸው ሊያምኑኝ አልቻሉም። ስለዚህ አንቺን ማየት ነው የፈለጉት። አይተውሽ መመለስ ከቻሉ ኢትስ ኦኬ ደስ ይለኛል። እና ያገቡኝ ነው እንዴ መጡስ? አይተው ነው አይተውሽ ሊመለሱ ኮረ ማለት ሌላ ጭቅጭቅና እንትርክ እንዳያወጡብሽ ብዬ ነውና። አይ እነሱም ይፈልጉ አይመስለኝም። እኔም ተንዚ ላይ መስሎኝ እንጂም ነው ለመጀመሪያ ጊዜ ነው እኛ ቤት መታ አታውቅም። እኔም ሄጄ አላውቅም እነሱ ቤት እና ቀጥታ ወደኛ ቤት ይዣት ሄዳለሁኝ። ማዘር ትኖራለች ብዬ አስባለሁ። ያው ዛሬ ቀን እቤት ነው የምትውለውና ከማዘር ጋር ያለውን ነገር ደግሞ ወስጄ ያሳያቸዋለሁኝ። ይሄንን ቪዲዮ እስከ መጨረሻው ሁኑ። ለኔ ቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። ቀጥታውን ወደ ቤት አብረን እንሄዳለን። ተከታተሉን ይሄንን ቪዲዮ